አውሮፓ ዘውድ ብትሆን ስፔን በዘውዱ ላይ ያበራችው ውድ ዕንቁ ናት ይባላል። ቀኑ የጨለመበት የዕለት ተዕለት ድብርት ያሰለቸውና የነፍሱ ረሃብ ያልወጣለት ሰው ካለ ዛሬ አይኑን ከዚህ ስክሪን ላይ እንዳያነሳ የሚያበቃ አስማት ይዘናል። በካርታ ላይ ከተቀመጠች ሀገር በላይ የዘመናት ታምር፣ ሕያው ሕይወት እና እግር ኳስ በፍቅር ተጋብተው የወለዳት አስደናቂ ምድር አለች ስፔን። በዚች ምድር ድንጋዮች እንኳን ጥበብ ይናገራሉ፣ ጎዳናዎች በነጻነት ያብዳሉ፣ እግር ኳስ ደግሞ መላውን ዓለም በግርማ ሞገስ ያንከባልላል። ወደዚች አስማተኛ ምድር ለመብረር የኪስ ገንዘብ አያስፈልጎትም። አሁኑኑ ሰብስክራይብ የሚለውን ቁልፍ በመጫን የነጻ ትኬቶን ይቁረጡ። ጉዟችን አሁን ይጀምራል። የስፔን ታሪክ ማህደር ሲከፈት ገጾቹ በወርቅና በድንጋይ ላይ በተቀረጹ ታምራት የተሞሉ ናቸው። በዓለማችን ታዋቂ በሆኑት በማድሪድና በባርሴሎና ከተማ ጎዳናዎች ላይ ስትራመዱ የዘመናት ታሪክና የዘመናዊነት ውህደት በጥበብ ተሰናስሎ ይገጥማቸዋል። ባርሴሎና ከተማ በግርማ ሞገስ የቆመውና እስካሁን ድረስ በየዕለቱ በታላቅ ጥበብ እየተገነባ የሚገኘው ታላቁ ላሳግራዳ ፋሚሊያ ቤተክርስቲያን የድንጋይና የብርሃን ውብ ቅንጅት ያየውን ሁሉ የሚያስደምምበት የስነ ህንጻ ታምር ነው። ይህ በታላቁ የኪነ ህንጻ ሊቅ አንቶኒዮ ጋውዲ የተጠነሰሰው ህንጻ ከመቶ ዓመታት በላይ ፈይቶም ገና ያልተጠናቀቀና የሰው ልጅ የፈጠራ አቅም ማሳያ የሆኑ የትውልዶች አሻራ ነው። በሌላ በኩል ደግሞ በዋና ከተማዋ ማድሪድ የሚገኙት እንደ ፕራዶ ሙዚየምና ሮያል ፓላስቲ ያሉ ታሪካዊ ቤተመንግስታት የታላቅ ሰዓሊያን የጥበብ ስራዎች በውስጣቸው አቅፈው ይዘዋል። የስፔን ህንጻዎች ተራ ድንጋዮች አይደሉም። እያንዳንዱ ቅስትና ታሪክ ምሰሶ የነገስታቱን ታሪክ፣ የጦርነት ሚስጥርና የጥበብ ሰዎች ህልም የሚተርክ ሕያው ምስክር ነው። ስፔን የታላላቅ ህልመኞችና የባለሙያዎች መኖሪያ ናት። ቀለሞች በሸራ ላይ የሚያበሩበት፣ ጥበብ እንደ አየር የሚተነፈስበት ውብ የታሪክ ምድር። ነገር ግን የስፔን ውበት በታሪክ አጽም ላይ ብቻ አልቆመም። በህያው ህዝቧ የዕለት ተዕለት ህይወት ውስጥ በድምቀት ይንጸባረቃል። በደቡባዊቷ አንዱላሲያ ግዛት ጎዳናዎች ላይ የሚሰማው የፍላሚንኮ ጊታር ቅኝት ተራ ውዝዋዜ እንዳይመስላችሁ። እግሮቻቸው መሬቱን በኃይል ሲመቱ የልብ ትርታን የሚያፋጥን፣ የነፍስን ጩኸት በስሜት የሚገልጥ የህይወት ቅመም ነው። እዚህ ሀገር ድብርት ቦታ የለውም። ጎዳናዎቹ በደስታ ያበቡ ናቸው። አየር ላይ የሚበነው የፓኤያ የጋስፓቾና የታፓስት የምግብ ሽታ መላውን ሰፊ አደባባይ በልዩ መዓዛ ያጥለቀልቀዋል። ስፔናውያን ሀዘንን በሳቅ ድካምን ደግሞ በጭፈራ የመተካት ረቂቅ ጥበብ አላቸው። ሰዎች አብረው የሚስቁበት፣ በፍቅር የሚጫወቱበት፣ ከሰዓት በኋላ ደግሞ ሲወስታ ብለው እረፍት የሚያደርጉበትና ህይወትን በነጻነት የሚያከብሩበት የአየር ማንኛውንም እንግዳ ወደ ቤተሰብነት የሚቀይር አስማታዊ ኃይል አለው። በስፔን ጎዳናዎች ላይ ምሽት ሲተካ ህይወት አዲስ ምዕራፍ ትጀምራለች። ሰዎች በየካፌው ይሰበሰባሉ፣ ስለ ፍቅር እና ስለ ስፖርት ያወራሉ፣ በደስታም ይዘፍናሉ። ስፔን ውስጥ መኖር ማለት እያንዳንዱን ቅጽበት እንደ ድግስ ማክበር ማለት ነው። አሁን ደግሞ ወደ ስፔናውያን ልብ ወዳደገው የመላውን ዓለም ቀልብ ወደሚስበው ታላቁ የባህል ክስተት እንሻገር። በስፔን የባህል ማዕቀፍ ውስጥ የበሬዎች ድፍረትና ጥንካሬ የሀገሪቱ የነጻነትና የማያወላውል መንፈስ ምልክት ተደርጎ ይታሰባል። በዓሉ ሲጀምር መላው ከተማ በነጭ አልባሳትና በቀይ የወገብና የቅባት መሐረቦች ታጊጣለች። የዚህ በዓል ዋነኛ ማዕከል ደግሞ በየቀኑ ጠዋት 2 ሰዓት ላይ የሚካሄደው ኤንሴሮና ወይም የበሬዎች የጎዳና ላይ ሩጫ ነው። ከባድ ሚዛን ያላቸው፣ ቁጣቸው የተናቀለላቸው ግዙፍ በሬዎች ከእስር ቤታቸው ተለቀው በከተማዋ ጥበብ በተሞላባቸው ጠባብ ጎዳናዎች ላይ ሲለቀቁ ደፋር ወጣቶችና ሯጮች ከበሬዎች የቀንድ ጫፍ ጥቂት ሴንቲሜትሮች ብቻ ርቀው ይሮጣሉ። ይህ ትርኢት የቀይ ጨርቅ መወዛወዝ ሳይሆን በሰው ልጅ ቅልጥፍናና በበሬዎች ግዙፍ ጥንካሬ መካከል የሚደረግ የልብ ትርታን የሚያቆም አስፈሪና አስደሳች የጎዳና ላይ ፍልሚያ ነው። ሩጫው የሚያበቃው በከተማዋ ታዋቂ የበሬ ፍልሚያ ማዕከል ውስጥ ነው። ከዚህ የጎዳና ሩጫ በተጨማሪ በስፔን ባህል ውስጥ ኮሪዳ ወይም የበሬ ፍልሚያ የየራሱ ጥበብና የታሪክ ደረጃ አለው። ማታዶር በመባል የሚታወቁት የበሬዎች ታጋዮች በታላቅ ክብርና በውብ አልባሳት አጊጠው ወደ መድረክ ሲገቡ እያንዳንዱ እንቅስቃሴ እንደ ዳንስ፣ እያንዳንዱ ውሳኔዎች ደግሞ ከሞት ጋር እንደመጫወት ይቆጠራል። ለስፔናውያን ይህ ፊልሚያ እንስሳ የማሸነፍ ጉዳይ ሳይሆን የሰው ልጅ በችግርና በፍርሃት ፊት የሚያሳየው ድፍረት የሚያንጸባርቅ ረቂቅ የኪነ ጥበብ ስራ ነው። የስፔን የደስታና የፋሲካ ባህል በዚህ ብቻ አያበቃም። በየዓመቱ በነሐሴ ወር መጨረሻ በቡኞል ከተማ የሚካሄደው ላቶማቲና የተባለው ታዋቂ የቲማቲም ውርወራ በዓል የዓለማችን ካያቻቸው እብደትና ደስታ የተሞላባቸው ክስተቶች አንዱ ነው። በሺዎች የሚቆጠሩ የዓለም ህዝቦች በከተማዋ ጎዳናዎች ላይ ተሰብስበው እርስ በርሳቸው የበሰለ ቲማቲም በመወራወር ጎዳናዎችን በቀይ የቲማቲም ባህር ያጥለቀልቋቸዋል። ቶን የሚመዝኑ ቲማቲሞች በጭነት መኪና መጥተው ሲደፉ አጠቃላይ ከተማዋ የቲማቲም ጨዋታ ማዕከል ትሆናለች። ይህ ባህል ምንም አይነት ፉክክር ወይም የፖለቲካ መልእክት የሌለው፣ ሰዎች ጭንቀታቸውን፣ ማህበራዊ ደረጃቸውንና ድካማቸውን ዘንግተው በሳቅና በደስታ ብቻ የሚዋኙበት የስፔናውያን ልዩ የደስታ መግለጫ ነው።
ይህ ሁሉ አልፎ ደግሞ በስታዲየም ውስጥ ኳስ ማንከባለል ሲጀምሩ መላው ዓለም በድንጋጤ ይቆማል። ስፔን የእግር ኳስ አምልኮ ያለባት ሀገር ናት። ኤል ክላሲኮ በሚባል በታላላቆቹ ክለብ ሪያል ማድሪድ እና ባርሴሎና መካከል ባለው ታሪካዊ ፉክክር መላውን ዓለም ያስደነግጣል። በሳንቲያጎ ቤርናቦና በካምፕኑ ስታዲየም ውስጥ የሚሰማው የደጋፊዎች ነጎድጓድ ጩኸት በአጭር ቅብብሎችና በብልጠት ላይ የተመሰረተው ቲኪታካ የሜዳ ላይ የኪነ ጥበብ እንዲሁም የደጋፊዎች ፍቅር የስፔንን እግር ኳስ በዓለም መድረክ ላይ ልዩ ያደርገዋል። የስፔን እግር ኳስ ፍልስፍና ስፖርት ብቻ ሳይሆን ተቃዋሚ በቅንጅት የማሰርና ሜዳውን በውበት ቅኝት የመቆጣጠር ጥበብ ነው። የክለቦች ስኬትም ሀገሪቱን የዓለም የእግር ኳስ ማዕከል አድርጓታል። የዚህችን ሀገር የእግር ኳስ ልዕልና በክለብ ደረጃ ብቻ የተወሰነ አይደለም፣ በዓለም አቀፉ መድረክ ጭምር ግዙፍ አሻራ አለው። ስፔን በታላቁ የዓለም ዋንጫ መድረክ ላይ ያሳየችው ድንቅ ብቃትና ያስመዘገበችው ታሪካዊ ድል የሀገሪቱን ስም በወርቃማ ፊደላት ያጻፈ ነው። መላው ዓለም በአንድነት የሚሰባሰብበት በዚህ ታላቅ መድረክ ላይ ስፔናውያን ያሳዩት ቆራጥነት፣ የቴክኒክ ከፍታና ያነሱት የዓለም ዋንጫ ሀገሪቱ በፉክክር ውስጥ ያላትን ብቃትና የማይበገር መንፈስ በግልጽ አሳይቷል። ያ ውብ የድል ማዕበል እና የሻምፒዮንነት ምዕራፍ የትውልዶች ልብ የሰረቀ መላው ሕዝብ በአንድነት በደስታ የፈነደቀበት የማይረሳ የታሪክ ምዕራፍ ሆኖ ለዘላለም ይኖራል። ታሪክን፣ ዘመናዊነትን፣ የጥበብ ከፍታ፣ ባህላዊ ድፍረትን፣ የቲማቲም በዓልን፣ እብደትና ደስታ፣ የዓለም ዋንጫ ሻምፒዮንነትና የሰዎች ሕያው ፍቅር በአንድ ላይ አጣጥሞ የያዘችው ይህች ድንቅ ሀገር ዘወትር ትማርካለች፣ ትደምማለችም። ስፔን የህልሞች መካነ እረፍት፣ የድል ማዕበልና የማይጠፋ የህይወት እሳት ናት።